ሶስተኛው ነጥብ ከአብርሃም ሕይወት የምንማረው ነጥብ በአመራር ባለሙያው ቢል ሃይብልስ ራዕይን በስሜታዊነትን የሚፈጥር የወደፊት ምስል ነው በማለት እንደገለጸው አብርሃም ይህንን ስዕል በልቡ በመያዝ መሰናክሎችን፣ አቅጣጫ አስቀያሪዎችንና መዘግየቶችን በማለፍ እንዲጸና አስችሎታል። የአብርሃም ታሪክ የሚያስተምረን ባለ ራዕይ መሪ ሁሉንም መልሶች እንደማያስፈልገው መንገዱ ግልጽ ባይሆንም ወደፊት እንደሚጓዝና ውሳኔን የሚወስኑት በእምነት እንጂ በመረዳት ወይም በፍርሃት አይደለም። አብርሃም የአመራር ምላሽ የሚሰጥ ሳይሆን ትንቢታዊ ነበር። በእግዚአብሔር ተስፋዎችና ዘላለማዊ እይታ የተቀረጸ አመራርን ይከተል ነበር። ሌላው ከአብርሃም ሕይወት የምንማረው ከአብርሃም ሕይወት የምንማረው አመራር የመውሰድ ራዕይ ወይም የአመራር ስልጣን ነው። ውጤታማው መሪዎች ራዕይን በግልጽ እና በሚስብ መንገድ ይገልጻሉ ወይም ለሚከተሏቸው ኮሚኒኬት ያደርጋሉ። ራዕይ ሰዎችን በጋራ ዓላማ ስር ያስተሳስራል። በፈተና ጊዜ ጽናትን ያነሳሳል። መስዋዕትነትንና ቁርጠኝነትን ያነሳሳል። የአብርሃም ሕይወት ለቤተሰቡ ብቻ ሳይሆን ለሚመጡት ትውልዶች የተስፋ ትረካ ሰጥተዋል። ለዚህም ነው ቅዱሳት መጽሐፍት እርሱን የሚያምኑ ሁሉ አባት በማለት የሚገልጹት። ዘመናዊ አመራር ጥናቶች ይህንን ፍላጎት ያረጋግጣሉ። ጆን ማክስዌል እና ኩዝስ እና ፖዝነር ይሄንን ይገልጻሉ። አብርሃም የእግዚአብሔር ራዕይ ማመን ብቻ ሳይሆን በየቀኑ ይኖር ነበር። ምንም እንኳን ገና በማይታይበት ሁኔታ እንኳን ቢሆን ማለት ነው። እንግዲህ አመራር በእምነት መመላለስ ያለ ፈጣን ውጤት በመጽናት ማለት ነው። በሚቀጥለው ቪዲዮዬ የሚቀጥለውን አራተኛውን ክፍል እቀጥላለሁ።